ቃሉ ክብር ነው፣ ቃሉ ስልጣን አለው፣ ቃሉ ማዶሻ ነው ያደቅቃል፣ የተበላሸው ነገር ያስተካክላል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረመራል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረመራል። ቃሉ ክብር ነው፣ ቃሉ ስልጣን አለው፣ ቃሉ መዶሻ ነው ያደቅቃል፣ የተበላሸው ነገር ያስተካክላል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረመራል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረመራል። የእግዚአብሔር ቃል የልብ ምስጢሮች ይገለጣል። ቃሉ ወተት ነው ያሳድጋል፣ መንፈስን ያሳድጋል። በሕይወት ዘመን በምትሄዱበት መንገድ ይጠብቃል። ቃሉ ወተት ሆኖ እኔን አሳድጎኛል። ቃሉ ወተት ሆኖ እኔን አሳድጎኛል። ቃሉ ክብር ነው፣ ቃሉ ስልጣን አለው፣ ቃሉ መዶሻ ነው ያደቅቃል፣ የተበላሸው ነገር ያስተካክላል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። ቃሉ ብርሃን ነው ይመረኛል። ቃሉ እግዚአብሔር እኔን እንደሚያይን ራሴን እንደሚያይ ይረዳኛል። ቃሉ መብራት ነው ይበራኛል። ቃሉ ሕይወት መንገድ ነው መብራት ሆኖኛል። ቃሉ ሕይወት መንገድ ነው መብራት ሆኖኛል። ቃሉ ክብር ነው፣ ቃሉ ስልጣን አለው፣ ቃሉ መዶሻ ነው ያደቅቃል፣ የተበላሸው ነገር ያስተካክላል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። ቃሉ በሕይወት ውስጥ እንዲያበራ መብራት ነው። ጨለማ መንገድ ያበረኛል። እንዳይወድቅ ቃሉ ይደግፋል ያበረታል። ቃሉ ውሃ ነው ያነጸኛል። አጥቦ መንግሥተ ሰማያት ወራሽ ያደርጋል። አጥቦ መንግሥተ ሰማያት ወራሽ ያደርጋል። ቃሉ ክብር ነው፣ ቃሉ ስልጣን አለው፣ ቃሉ መዶሻ ነው ያደቅቃል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። ቃሉ እሳት ነው ይቃጠላል፣ ቃሉ መንፈስ ነው ይመረምራል። አባቴ ሆይ የሰማይና የምድር ጌታ ይህን ከጥበብ ዓይኖቼና ከአስተዋዮቼ ሰውረኝ። ለእኔ ስለገለጠልኝ አመሰግናለሁ፣ አመሰግናለሁ። አሁን የእግዚአብሔር ቃሉ የቃሉ ፍቺ ያበራል። አሁን የእግዚአብሔር ቃሉ ሕፃናትን አስተዋዮችን ያደርጋል። የእግዚአብሔር ቃል ሕያው ነውና የሚሰራ በሁለት በኩል ስለት ካሉ ሰይፍ ሁሉ ይልቅ ስለታም ነው። ነፍስና መንፈስም ጅማትና ቅልጥምንም እስከ ላይ ድረስ ዘልቆ ይወጋል። የልቦንም ሀሳብና ምኞትን ይመረመራል። ዕብራውያን 4:12 እግዚአብሔር ቃል ክቡር ነው። እግዚአብሔር ቃል ስልጣን አለው። የእግዚአብሔር ቃል እንታዘዝ።